ሰላም አለይኩም ወራህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ሰላም ናችሁ ወይ? ይሄ ነገር ምንድነው እንደምትሉ ተስፋ አደርጋለሁ። ይሄ ስምስም ይባላል በአረብኛ ስምስም እና ምንድነው የቡና ነው የሚፈላው። አራስ ሲወለድ ህፃን ልጅ ሲወልዱ እዚህ ሀገር ይጠጡታል ማለት ነው። ይሄ ሁሌ ነው የሚጠጡት። አሰራሩን አሳያችኋለሁ፣ ተከታተሉት። መጀመሪያ አሁን እንደዚህ እናምሰዋለን። ሁለት አይነት ነው፣ በጥቁርና በነጭ ማለት ነው። በቡኒ አይነት ከለር ማለት ነው። እና አሁን ደባልቄው እያመስኩት ነው። ከዛ አሳያችኋለሁ ማለት ነው። ይፈጫል። ከዚህ በኋላ አሁን ሲቀዘቅዝ ፈጨዋለሁ። ከዛ ውሃ አጥዳለሁ። ያው እንደማሳያችሁ ነው። ከዛ ተፈጨ ግማሹ አሁን የዚህ ግማሽ ወቅጠዋለሁ፣ ግማሹ ማለት ነው። ግማሹን ነው የምቆላው። ከዛ ግማሹ ከፈጨሁት በኋላ ከላዩ ላይ ጨምረዋለሁ። ግማሹ ደግሞ ከላዩ ላይ ጨምራለሁ ማለት ነው። የተወቀጠው በሙቀጫ እንደ ሀገር ቤት ቡና እንደሚወቀጥ አለ አይደል? እንደዛ ነው የምወቅጠው። እንግዲህ አራስ ያው እኔ ለምን ሰራሽ እንዳትሉ ሴትዬ ወልዳ ነው እና ሐኪም ቤት ይዘን ልንሄድ ነው። እንደዚህ አፍልቼ ይዤ እሄዳለሁ ማለት ነው። ያው አሁን ወሩ በሙሉ በቃ ይሄ ነው የምጠጣው። ጠዋትም ማታም አሁንም አሁን ነው የሚጠጡት። ይሄ ነገር ቶሎ ቶሎ ይጠጡታል። በጣም አሪፍ ነው፣ እንትን ይላል ማለት ነው። የአራስ አገራችን እንዴት ነው አጃ እንደምንጠጣው እኛ ሀገር ሲወልዱ አጃ ነው አይደል የሚዘጋጀው። እዚህ ደግሞ እንደዚህ ነው የሚዘጋጀው ማለት ነው። ብዙም እንዲያር እኮ አታረጉትም፣ ትንሽ ነው፣ አመስ አመስ ነው ሲወቀጥ እንዳያስቸግር ነው። እና ሲፈጭም ደግሞ ካመሳችሁ ቶሎ ነው የሚፈጨው። እንደዛ ነው። መልክ ይስጠኝ እንጂ ሙያ ከጎረቤት። በአሁን ጊዜ ምንም ነገር ሙያ አይቸግርም። ምክንያቱም እያያችሁ ትሰራላችሁ ሁሉም ነገር ጎገል ላይ ማለት ነው። እንደዛ ነው። ይኸው እንደዚህ ነው የምትወቅጡት። አያችሁት? ለወቅጠው ነው ግማሹ ማለት ነው። አያችሁት ወቅጬ እንዴት እንደሆነ ላሳያችሁ። እዩት፣ ወቅጬው ማለት ነው እና በሞቀጫ ውዶቼ። ያው እዚህ ጋር ጅንጅብል የተፈቀፈቀ አለ። ውሃ ጥጃለሁ ማለት ነው። አሁን ልጨማምር ነው ማለት ነው። ቆይ አንዴ ልፍጭና አሳያችኋለሁ። ይኸው ውዶቼ ፈጨውት ማለት ነው። ይኸው እየጨመርኩ ነው አንድ ማንኪያ። ጅንጅብልም እንደዛው ከዚህኛው ሁለት ማንኪያ አሁን ደግሞ ስኳር ልጨምር ነው። ስኳር ይጨመራል እንዳትረሱ። ስኳር ግማሽ ሲኒ ጨምሬያለሁ ማለት ነው። የዋያችሁት ሲንተከተክ
ቀረፋ ይጨመራል። ቀረፋ ጨምሬያለሁ፣ ግማሽ ማንኪያ የተፈጨ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች አያችሁት? ይሄ ሁላ አበባ ሊጣል ነው። ምን ትላላችሁ? ይሄ ሁላ በስንት ብር የተገዛ መሰላችሁ? አሁን ሊጣል ነው። ጣይ ተብዬ ይሄው ልጥለው ነው። አያሳዝንም? ይሄ ሁላ ማለት ነው። የሀገር እኮ ናቸው፣ በጣም ብዙ ነው። እና ልጥል ላወጣው ነው እላችኋለሁ ውዶቼ።